ኤንጂኦ እንዴት ነው የምገባው ብላችሁ ለጠየቃችሁኝ መልስ ነው ይሄ። መጀመሪያ ግን እንዴት እንደምትገቡ ሳይሆን ማየት ያለብን እንዴት አድርገን መጀመሪያ አፕላይ ማድረግ እንዳለብን ነው። በምን ዌብሳይት የሚለውን እንመለከታለን። እኔ በጣም ሪኮመንድ ማድረጋቸው 3 በጣም አሪፍ የኤንጂኦ ቫካንሲ ፖስት የሚደረግባቸው ዌብሳይቶች አሉ። ሶስተኛው በጣም ለብዙ ሰው ሪኮመንድ ማድረገው which is እኔ ራሱ በጣም ስኬታማ የሆንኩበት ነው አፕላይ አድርጌ። የመጀመሪያው እንግዲህ unjobs.org ነው። unjobs.org ኤክስፓየርድ ያደረጉ ቫካንሲዎችም ኤክስፓየርድ ያላደረጉ ቫካንሲዎችም አንድ ላይ ፖስት የሚደረጉበት ነው። እዚህ ዌብሳይት ላይ ያልተመቸኝ ነገር ምንድነው? አንዱ የተዘጉ ቫካንሲዎች ወይም ደግሞ ኤክስፓየርድ የሆኑት ፊት ለፊት እየመጡ ትንሽ ኮንፊውዝድ ያደርጋሉ። ይህንን ደግሞ ውስጥ ገብታችሁ ጆብ ዲስክሪፕሽን አንባችሁ ላይ መመልከት ትችላላችሁ። ሁለተኛው ደግሞ ኤንጂኦ ጆብስ ኢን አፍሪካ ይባላል። ይህንኛው ዌብሳይት በቀላሉ ፊልተር የምታደርጉበት አፍሪካ ላይ አክቲቭ የሆኑ ኤንጂኦዎች ቫካንሲያቸውን ፖስት የሚያደርጉበት ተመራጭ የሆነ ዌብሳይት ነው ማለት ነው። በዚህ ሰዓት ላይ ለምሳሌ 301 አቬሌብል የሆኑ ቫካንሲዎች ተፖስተዋል። የተለያዩ አገር በተለያዩ ዲፓርትመንቶች ማለት ነው። ሶስተኛውና እኔ በጣም ለብዙ ሰዎች ሪኮመንድ ማድረገው እኔ ራሴ ብዙ ጊዜ የምጠቀምበት ሪሊፍ ዌብ ይባላል። ሪሊፍ ዌብ በጣም ለኔ የሚለይብኝ እንደምትመለከቱት በቅርብ የሚዘጉትንም ማግኘት ትችላላችሁ በአንድ ቦታ ላይ ፕላስ ደግሞ እንደገና ሁሉንም ቫካንሲዎች ደግሞ በአንድ ቦታ ላይ ማግኘት ትችላላችሁ። በቀላሉ ደግሞ ፊልተር አውት ማድረግ ደግሞ የምትችሉበትም አማራጭ አለ። አንድ ኦርጋናይዜሽንስ የሆነ ስራ አውጥቶ በኢንተርናል ዌብሳይቱ ላይ ኬሪየር ዌብሳይት ላይ ፖስት በሚያደርግበት ሰዓት ላይ በተመሳሳይ ሰዓት ሪሊፍ ዌብ ላይ ያን ቫካንሲ ታገኙታላችሁ። የሶስቱንም ዌብሳይቶች ከታች አስቀምጬላችኋለሁ። ቴሌግራም ቻናሌ ባዮ ላይም ተቀምጦላችኋል። ቴሌግራም ቻናሌ ላይ ስትገቡ ደግሞ የሊንክዲን አካውንቴም አለ። እዛ ላይ ደግሞ ሞር የተለያዩ ፕሮፌሽናል ነገሮችን ፖስት አደርጋለሁ። አመሰግናለሁ።